በአካላም ተሽው አስተዋውቀሽኝ የማይሆን ሰው ከሆነ ግን እመኚኝ ከሱ እንድትርቂ ነው የምፈልገው። መጀመሪያ አንቺ ፍቅረኛ መያዝ ካንቺ በላይ እኔ ነው ሊያስደስተኝ ይችላል። ልታወቅም ከፈለክ አስተዋውቀሃለሁ፣ ይዤው እመጣለሁ፣ ትተዋወቀዋለህ። ህይወት ጉዳይ ስለሆነ ጥሩ ሰው ከሆነ ማንንም ሰው ጥሩን ሰውን አይጠላም። ጥሩ ሰው ከገጠመሽ ያንቺ ደስታ የኔ ደስታ። ከጥሩ ጓደኝነት ከጥሩ ወንድምነት አንፃር ነው የጠየቁሽ እና ደግሞ ይሄን ያክል ያስጨነቁሽም አልመሰለኝም ነበር። ምን አይነት ሰው ነው? ምንድነው ስራው? ቆይ ወይኔ ጆሲ ምን አይነት ሰው መሰለ? በቃ በጣም ግዙፍ ነው። የሰማይ ስባሪ ነው የሚያክለው። ጀስት ታቱ በታቱ ሰውነቱ በቃ እንዴት ብዬ ልንገርህ፣ በጣም ነው የሚያምረው። በጣም በቃ የሆነ አሪፍ ስራ ነው የሚሰራው። ምንድነው የሚሰራው ማለት ይችላል። ማታ ነው የሚሰራው። ማታ ነው የሚሰራው። ሰላም እንዴት ናችሁ? ውድና የተከበራችሁ የመቅዲ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። እንግዲህ እንደምታውቁት ከረጅም ጊዜ በኋላ ነው ከትላንትና ወዲያ በጣም በቃ የተቀራንትን ያልን እየመሰለኝ ያለውና ከትላንትና ወዲያ ነው አይደል ፖስት የተደረገበት ላደረጋ ከምንም በላይ ማመስገን እንፈልገው ነገር ቢኖር እናንተን ነው። በጣም ነው ማመሰግነው። በጣም እኛን ፈልጋችሁ ገብታችሁ የምታዩትና ማስታወሳችሁ ራሱ ለኔ የሰጣችሁኝ ነገር ሁላ አክብሮት በጣም ነው ማመሰግነው። አንድ መጥፎ ነገር የለውም። አንድ በቃ ከዛ ሁሉ ኮሜንት ውስጥ አንድ መጥፎ ነገር የለውምና አሁንም ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁኝ። መልሱ ደግሞ እናንተን ይዤላችሁ ስመጣ ደግሞ እናንተን ማበረታታት አለባችሁ። ለዛ ይሄንን ነገር ሰብስክራይብ ያረጋችሁ ይሄን አካውንት ሰብስክራይብ ያረጋችሁ ላይክ ሼር በማድረግ እናንተ ስታዩ ጓደኛችሁ እንዲያይ እንግዲህ እናንተ የምትወዱኝ ያክል ደግሞ ሰው ደግሞ ለሰው ደግሞ ሼር በማድረግ ተባበሩኝ። ይሄን ነገር አሳዩ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንግዲህ ወደ ቪዲዮ ስመለስ በቃ ያለው እውነታ ይሄ ነው። እኔ ሌላ ነገር ጀምሬ እንዳለው ሱስ ምናምን አይደለም። እነዛ አይነት ነገሮች ጀምሬ አይደለም። የኔ የምለው ለራሴ የምለው ሰው በቃ ፈጣሪ እኔ ባልኩት ሳይሆን ጀስት እኔ ባልኩበት ታይም ሳይሆን እሱ ባለበት ታይም እሱ ወደኛ አምጥቷል። የኔ የምለው ሰው ፈጣሪ ሰጠኝ። ለዛ በቃ የኔ ነው ብዬ ነው የወሰድኩት። ማለት አላ ለማን ጥሩ ይሁን መጥፎ ይሁን ምን ይሁን እኔ ነኝ የማውቀው ነገሮችን ማለት ነውና ረጅም ጊዜ አልተገናኘንም እና ጆሲ እዛ ሁኔታ ላይ ደግሞ እኔ ዝም ብሎ ማውራቱ ተገቢ ነው ብዬ አላመንኩም። ማለት ማንም ሰው አይሆፕ ትረዱኛላችሁ ብዬ አስባለሁ። ሁሉንም ነገር እንደዚህ አጋጥሞኛል ጆሲ ለምን አልደወልክም ማለቱ ትንሽ ከበደኝ። ማለት ያለበት ሲቹዌሽን ምንም ነገር ላውቅ አልችልም። ደስታ ላይ ይሁን ስራ ላይ ይሁን ሰምቲንግ ሀዘን ላይ ይሁን ያለበትን ፊሊንግ ኢንዲቴል ማወቅ ስላልቻልኩኝ ነገሮችን ተገናኘን አወራ። እኔ ደግሞ እዚህ ጋር ደግሞ ማድረግ የማልችላቸውን የምትንምላቸውን ነገሮች አስለምጃለሁኝ። ነገሮቹ ላይ ማለት አላ የኔ የምትለው ሰው ጋር እንደ ጆሲ አሁን እንደምታውቁት ከዚህ በፊት የነበረው ቪዲዮአችን ላይ በጣም በቃ ሁለታችን አንድ እንድንሆን የካፕል ቪዲዮ እንድንሰራ ለእናንተ ፍቅራችንን ከኛ አልፎ እናንተ እንድታውቁልን ምናምን ነገር በጣም ትፈልጉ ነበረና በምትችሉት አጋጣሚ ራሱ ኮሜንት ላይም በቴክስትም ምናምን ፍቅራችንን እንድንገልጽ እኔና እሱ ያለንን ነገር ጀስት ከቤስት ፍሬንድነት አውጥተን ወደ ሪሌሽን እንድንከተው በጣም ብዙዎቻችሁ ገፋፍታችሁናል። ግን ይሄ ነገር ደግሞ ጋፕ ተፈጠረ። በዛ ጋፕ ምክንያት በዛ ጋፕ ላይ ደግሞ እኔ ደግሞ ሌላ ህይወት ውስጥ ገባሁኝ። ይሄ ህይወት ደግሞ አሁን ላይ ማድረግ ያለብኝ የሌለብኝ ነገር ለይቼ ማወቅ አለብኝ። ማንም ሰው የሚያደርገው ነገር ነው። ለኔም ለሚለው ሰው እንደ ድሮ ሄጄ ከጆሲ ጋር የካፕል ቪዲዮ ልሰራ አልችልም። አይታችኋል የተሰጠን ስጦታ ራሱ አላ በደንብ ኢንዲቴል ራሱ ላመሰግናችሁ ራሱ አልቻልኩም። ፈልግሻለሁ በጣም አርጀንት ነው ዛሬ ማውራት አለብን ምናምን ነገር ብሎን ይጠራኝ። መጣሁኝ ማወቅ ያለበት ነገር ለማሳወቅ ነው የመጣሁት። አሳወኩት። አጋጣሚ እሱ ተቆጥቶ ሊሆን ይችላል። እኔ ግን ያው በክፋት መንገድ አላየሁትም። ምክንያቱም እሱ ማወቅ ያለበትን ነገር እንደ ወንድምነቱ ጠየቀኝ። እኔም ደግሞ መለስኩለት። አመላለሴ ወይም እኔ ልክ ላይሆን ይችላል ወይም ደግሞ የኔ አካሄድ ጥየው መሄዴ እሱ ለኔ የጠየቀኝ አደራረጉ ተኮሳትሮ መጠየቁ የኔ መልስ እንትን ማለቱ ትክክል ላይሆን ይችላል። ግን በቃ እኔ እዚህ ጋር የተሰማኝ ነገር ማድረግ ያለብን ነገር ነው አድርገን የተለያየ ነው። አይሆፕ እናንተን በመጥፎ አይነት መንገድ እንደማትረዱ ተስፋ አደርጋለሁ። ሲቀጥል ደግሞ እኔ እሱ በዚህ 8 ወር ውስጥ ወይም ደግሞ እሱ ከዚህ በፊት በነበረው ህይወቱ ላይ ምናምን ነገር ላይ ምን ላይ ነህ ምንድነው ምን ያደረክ ነው ምን አይነት ሲቹዌሽን ምንድነው ሼር ማድረግ ያለብን ብዬ አልጠየቅኩት።
አይሆፕ ትረዱኛላችሁ። እሱም እንደዛ ነው መሆን ያለበት እኔ ላይ እኔ ካልጠየቅኩት እሱም እኔ ላይ መጠየቅ የለበትም ማለት ኢንዲቴል መጠየቅ ማለት የወንድምነቱን እኮ መጠየቅ አለበት። ከዛ እኔ መመለስ ያለብኝ ነገር መልሼለታለሁ። ከዛ በላይ ግን የጠለቀ ነገር ላይ መግባት የለብንም ብዬ አስባለሁ። ጋር ላይክ ያረጋችሁ ሰብስክራይብ ያረጋችሁ ወይም ደግሞ ሼር ኮፒ ሊንክ ያረጋችሁ እስቲ እስካሁን እሱ እስኪመጣ ያለችውን ታይም ተጠቀሙበትና ትንሽ እስቲ አበረታቱኝ እና ለምትሰጡኝ ፍቅሮች ሁላ በጣም ነው የማመሰግነው። በጣም በአገር ውስጥም በውጭም ያላችሁ በጣም ነው የማመሰግነው ከልቤ። በጣም ነው የምወዳችሁ ከምር። እኔ አንቺ ጥለሽኝ ብትሄጂ ምን ይመጣል ግን አላውቅም። አንቺ እየተውሽኝ ብትሄጂ እኔ ግን እየመጣሁ ነው አክብሬሽ ይስነሽ ነሽ። ይቺን ጺማጊስ ደግሞ ወደ እኔ መጣሽ ታጠፊያት ነው እንግዲህ ዛሬ በቀል ይመልሻለሁ። ቀድሜ ጀምራለሁ። አረ ጣጥቂም አንቺ እኮ ትጀምሪያለሽ መጨረሻሽ ነው የማያምር። ትጀምሪያለሽ መጨረሻ ላይ ያበላሽሽ ትይጃለሽ። ሰላም ሰላም፣ ውድና የተከበራችሁ እንቁ ቤተሰቦቻችን እንደምን አላችሁ? አለን እኛ እግዚአብሔር ይመስገን። ያው እንደተለመደው ሁላችሁም በያላችሁበት ፍቅር፣ ጤና፣ ሰላም ለእናንተ ይሁን እያልኩኝ ዛሬም ንገሯት ጋይስ፣ ምከሯት የምታውቁሶች። ከዚህ በኋላ ግን ማነው ምን መጥቼ ጥለሽኝ ብትሄጂ ብትደውይልኝ አልመጣም። የምሬን ነው ነገር በስነ ስርዓት መጥቼ እስካወራሁሽ ድረስ ያለውን ነገር ግልጽ አድርገን ማውራት እንጂ ስመጣ ተሽሚሄድ ምናምን ደስ ካልተግባባን ይኸውልህ ባለን ሰዓት መግባባት አለብን እናንተ አይደል ጆሲ አይደል? ሶ አንተ ልትረዳኝ ካልቻልክ እኮ ልትረዳኝ አላ ከክፋት ነገሮችን አንደርስታንድ ካረግሻቸው አዎ ላንግባባ እንችላለን። ግን እኔ ነገሮችን እያደረኩ ያለሁት ወይም ደግሞ ይሄን ያክል እኮ ተጨናንቄ ስላንቺ ጉዳይ እኮ እንደዚህ የማደርገው ያንቺ ጉዳይ የኔ ነው። መቅዲ ማለት ምን ያክል ጊዜ ሆኖናል አንቺ ነው እኮ ንገሪኝ ዲቲ ከ4 አመት በላይ አሁን 4 አመት ወደ 5 አመት ምናምን። ስለዚህ ይሄን ያክል የሆነ ጓደኝነት እንደ ቀልድ ዝም ብዬ የሆነ ነገር ስትገቢ ወይም ደግሞ የሆነ ሚስጥር ሲደበቅ ስትይ የማይደብረኝ ነው የሚመስልሽ? እንደዛ ነው ፊልም የምታደርጊው እኮ። ላስረዳህ እኮ ሞከርኩኝ ግን አንተ ልትረዳኝ ሳይሆን ጭራሽ ነው ልታፋጠኝ ነው የፈለከው። ማፋጠጥሽ ለምን እንደታውቂያለሽ? ካንቺም ማልጠብቀውን ነገር እያሳይሽኝ ስለሆነ ካንቺም ማልጠብቀውን ነገር ሚስጥር ከኔ መደበቅ እየጀመርሽ ስለሆነ ይህ ማለት ደግሞ ካሁኑ ካልቋጨ ነው ነገ ብዙ ሚስጥሮችን ልትደብቂኝ ትችያለሽ። እኔ ያን እሶኪኩ አያገባም ምናምን ካልሽ ትላንትም ነግሬሻለሁ። ስለኔ ህይወት አያገባም ምናምን ትይም ከሆነ እኔ መጠየቄን አቆማለሁ፣ ኖርማል ሆናለሁ። እሺ አያገባህም አይደለም ግን እዚህ ጋር ማለት ነው ማለት ምንድነው? ቆይ እየጠበክ ያለከው ድንገት መጥቼ ኦር ድንገት የሆነ ነገር እንትን ብሎ ምናምን ነገር ሁሉን ነገር እንዳስረዳ አትጠብቅ። ገባ? እዚህ ጋር ማለት ነው ሁሉ ነገር ማለት ታውቃለህ ህይወትህ ላይ ማለት ነው ለሰው መናገር ነው የሌለብህን ነገር ለይተህ ማወቅ አለብህ። ሲቀጥል ደግሞ እዚህ ጋር መተን እኔ እናንተ ቁጭ ብለን አውርተን አይደለም ወደ ካሜራው የመጣ ነው አይደለ? ድንገት የተደረገ ሰርፕራይዝ ነው። እሱ እኮ ነው ነገሮችን ያበጣበጠ ይመስላል። ገባ? እዚህ አንድ ነገር ልንገርሽ፣ እኔ ላንቺ ጓደኛሽ ነኝ፣ ወንድምሽ ነኝ። ላይክ ያንቺ ጥሩነት ያንቺ ላይፍ መጀመር ያንቺ ፍቅረኛ መያዝ ካንቺ በላይ እኔ ነው ሊያስደስተኝ የሚችለው። አይ ዶንት ኖ አሁን ላይ ግን አንቺ እየተረዳሽ ያለሽው ነገር ለኔ መናገር የሚፈራሽው ይደብረዋል ብለሽ ይሁን ምኑን አልገባኝም ነበረ። እኔ በቀደም ስትነግሪ ባለመናገርሽ ነው እንጂ ስለነገርሽ ደስ ነው ያለኝ። ግን ለምን ደበቅሽ የሚለው ነገር ግን ትንሽ ደበረኝ፣ እንደ ጓደኛ ማለት ነው። አንቺ የሆነ ነገር ብትጠይቂኝ እኔ የማልነግርሽ ነገር የለም። ገባሽ? ብትጠይቂኝ ሁሉ ነገር ነግርሻለሁ። የማታውቂው ነገር የለም፣ እኔም ስላንቺ የማላውቀው ነገር የለም። ከዛ አንጻር ነው ትንሽ የደበረኝ። ግን እሱ እኔ አሁንም ቢሆን ለምን ደበቅሽኝ ልልሽ አልችልም። እኔ እንጃ ብቻ ያው ግራ የሚያጋባ ስሜት ነው። ካንቺ የማልጠብቀው ነገር ሲሆን ግን በጣም ትንሽ ስለከበደኝ ምናምን እንጂ አሁን ላይ ባለው ነገር ላይ ስንት ስንል እኔ አሁን ላይ እኔ እናንተ አሁን ኖርማል የጓደኝነት ኖርማል ቪዲዮዎች መስራትና ከናንተ ካፕል ቪዲዮ ልንሰራ አንችልም። ያለውን ነገር በቃ እኮ በቃ ልትረዳኝ ይገባል። አመሰግናለሁ ስለተረዳኸኝ። በቃ ከተረዳኸኝ አመሰግናለሁ። ከዚህ በኋላ እንደዛ ቪዲዮ ክሬት ማድረግ አልችልም። ገባ? ዛሬ ተመሳሳይ መልበሱ ግን በጣም ገርሞኛል። ጆሲ እንደዛ አትበል።
በቃ አስበንበት አይደለም የለበስ ነው ሶ ድንገት የተለበሰ ነገር ነው በቃ ኢትስ ኦኬ ችግር የለውም ለዛ እኔ አሁን ለራሴ ምን እንደማደርግ አላውቅም ምን ብዬ በጣም ነው የሚደብረው አይ ሆፕ ትረዳኛለህ ብዬ አስባለሁ ለምን እንደተጨነኩኝ ያክል ሊገባህ ይገባል ለምን ነው ድንገት ያየሁትን ነገር ላይክ አላ ሱሪውም ከላይም ተመሳሳይ ሲሆን ስለገረመኝ ነው እንጂ ሐሳቡን ያነሳሁት አስፈላጊ ነው እንደማስረዳው ራሱ አላውቅም ገባህ ምንም እንዴት ነው ቀይረህ የምትመጣው እዚህ አክል ቦት ቤት ደርሰህ ልትመጣ እና እንዲደብረው ካልፈለግሽ ያው እሱን ከማክበር አንቺን ከማክበር እና ከዚህ በኋላ ያለን ነገር ሊሚት ማበጀት እንዳለብን ላሳውቅህ ነው የፈለኩት አንተም ባለው ነገር ላይ ጓደኛችን መቀጠል አለበት አዎ መቀጠል አለበት ግን ያለውን ነገር ማቆምና ሰምቲንግ ብዙ ነገሮችን እንደ በፊት ተገናኘ ነው ሞስ አሁን ሳምንት አልሞላንም ከተገናኘን እና ጆሲ እንግዲህ እንደ አዲስ ከተገናኘን ማለት ነውና በዚህ እንትን ላይ እኔ ስላንተ ህይወት ኢን ዲቴል ንገረኝም ሁሉን ነገር እያልኩ አልነበረም አይደለ አላልኩህም ማወቅም ባለብኝ ያክል አንተ በነገርከኝ ያክል ነገር ነው እንጂ እኔ ጆሲ አንተን ለማወቅ የሞከርኩት አንተ ግን እኔን ህይወት ግን በጣም ኢን ዲቴል ያለውን ነገር ያመለጠህን ወይ ደግሞ ጀስት የማታውቃቸውን ነገሮች ላይ ለማወቅ በጣም እና ደበረሽ ነው አልገባኝም ደበረሽ ነው እኔ እኮ አንቺ አንደኛ እኔ ስለኔ ህይወት ስላንተ ህይወት ማወቅ ያለ ሳትነግረኝ ግዴታ ንገረኝ ብዬ ላስጨንቅህ አይገባም ገባ ግዴታ ማወቅ አለብኝ ግዴታዬን ነገር ንገረኝ እንደዚህ አድርግ ያልኩ ጠይቀህ አይገባም አልችልም ካዩበት ምክንያት ቦታዬም አይደለም ገባ ድንገት መጥቼ ሁሉን ነገር ጆሲ ምንድነው ከማን ጋር ምንድነው የተፈጠረው ህይወት ላይ ምን ተፈጠረ ምን አይነት ስራ ላይ ጀመረ እኮ እንደዛ ልልህ አልችልም እሺ አንቺ አትበይ ብትጠይቂኝ ግን እመልስልሽ ነበር እኔ ነው እና ደግሞ ሌላው ነገር ምንድነው አንቺንም እኮ ልጠይቅሽ የቻልኩት በቀደም ቪዲዮ ስንቀርጽ የካፕል ልብስ አለብስም ስትይ እኔ ላይ እንዴት ተቀየረሽ መቅዲ የሚለው ነገር አይምሮዬን ስለረበሽኝ ነው የጠየቁሽ አይደል ስለዚህ መጠየቄ ስህተት ከሆነ ኦኬ ሶሪ በቃ ከዚህ በኋላ ታዲያ ግን እዚህ ጋር ደግሞ በቃ እኔ እዚህ ጋር ያንተን እስካልጠየቅኩ ድረስ ይሄን ያህል ድረስ እንድታጨናንቀኝም መጨነቅም ለጆሲ ምን ልበለው አልምን አልበለው ብዬ መጨናነቅ አልፈልግም እኮ እኔም ደግሞ ላጨናንቅሽ አልፈልግም አመሰግናለሁ ሶ እንደዛ ከሆነ ይሄ ሁሉ ያክል ድረስ መደረስ አልነበረበትም ማለት አይደለ በቃ ችግር የለውም ለማንኛውም እኔ ከጥሩ ጓደኝነት ከጥሩ ወንድምነት አንፃር ነው የጠየቁሽ እና ደግሞ ይሄን ያክል ያስጨነቅኩሽም አልመሰለኝም ነበር የእውነት ይሄን ያክል ረብሽሽ ከሆነ በጣም ይቅርታ እና ደግሞ ማወቅ የለብህም አይደለም ጆሲ ማወቅ ያለብህ ይኸውልሽ አሁን ልቀርክ እዚህ ጋር ማለት መታወቅም ከፈለክ አስተዋውቅሃለሁ ይዤ እመጣለሁ ትታወቀዋለህ አንተም የወንድምነትህ አይነት ድርሻ ማድረግ ያለብህ ነገር ታደርጋለህ ፍቅረኛሽን ይዘሽው መተሽ ስለ ፍቅረኛሽ ባክግራውንድ በደንብ ማጥናት ፈልጋለሁ ምክንያቱም ስለሱ ጥሩ ልጅ ነው አይደለም ጥሩ ሰው ነው ላንቺ ቢገባሽ እሱን በደንብ ማወቅ ፈልጋለሁ ይዘሽው መተሽ እንድታስተዋውቂኝ ይፈልጋል ያለው ነገር እንድታውቅና ነገሮችን ባለበት ነገር ሳይሆን ለማስተካከል እሞክራለሁ ትታወቀዋለህ ታገኘዋለህ ታወራዋለህ በእርግጠኝነት ስታየው የምትወደው አይነት ሰው ነው የሚሆነው በጣም እርግጠኛ ነኝ because እኔን ያከበረኝን ሰው አንተ ልትወደው እንደምትችል አውቃለሁኝ ከዚህ ከኔ ጋር ያለውን ነገር እኔ እናንተ ያለን ነገር ስለማቅ ማለት ነው እኔን ደስታ የምትፈልግ ከሆነ እንደዚህ አይነት ነገሮች አሪፍ እንደሚሆኑ ተስፋ አደርጋለሁኝ ላንተም ብቻ ሳይሆን ይዤው መጥቼ ለቤተሰቦችም ላንተም አሳያቸዋለሁ ትታወቁታላችሁ ታወራዋለህ አንድ ነገር ልንገርሽ ይሄ ሰው በአካል አምጥተሽው አስተዋውቀሽኝ የማይሆን ሰው ከሆነ ግን እመኚኝ ከሱ እንድትርቂ ነው የምፈልገው ይሆነኛል በደንብ ምን አይነት ሰው ነው ምንድነው ስራው ቆይ ወይኔ ጆሲ ምን አይነት ሰው መሰለህ በቃ በጣም ግዙፍ ነው የሰማይ ስባሪ ነው የሚያክለው ታቱ በታቱ ሰውነቱ በቃ እንዴት ብዬ ልንገርህ በጣም ነው የሚያምረው በጣም በቃ የሆነ አሪፍ ስራ ነው የሚሰራው ምንድነው የሚሰራው ማለት ይችላል ማታ ነው የሚሰራው ማታ ነው የሚሰራው መቅዲ ስነ ስርዓት ያዥ ህይወትሽ እንዲበላሽ አልፈልግም ስነ ስርዓት ያዥ ማታ የሚሰራ ሰው ምን አይነት ስራ ነው ማታ የሚሰራው አላውቅም ታቶ በታቶ ነው ምናምን ማታ ነው የሚሰራው እመኝ ይሄ ሰው ሌዮ ባካል ስለሱ ባግራውንድ አጣርተን የማይሆን ህይወት ውስጥ አይነ ያየ ልከትሽ አልችልም ምንድነው አልገባኝም ስቀልድ ነው በቃ just for fun በቃ ስቀልድ ነው ያንቺ ደስታ የኔ ደስታ ናዳ አራ ታቱ
አንድ ነገር ግን እንድትረሽ የማልፈልገው ስለ ልጁ በደንብ ቼክ አድርጌ የማይሆን ከሆነ ግን የማይሆን ሆት እንድትገቢ አልፈልግም። ችግር የለም። ተግባባን? ታርቀናል። ኧረ ድሮስ ምን ተጣላን? አንቺ እኮ ነሽ እያኮረፍሽ የምትሄጂው። ለማንኛውም ውድ ቤተሰቦች በቀጣይ ቪዲዮ እስኪ አሁንም ቢሆን እንደ ቀልድ ላይ አልፈልግም። ህይወት ነው ገባሽ? ህይወት ጉዳይ ስለሆነ ጥሩ ሰው ከሆነ ማንም ሰው ጥሩን ሰውን አይጠላም። ጥሩ ሰው ከገጠመሽ ያንቺ ደስታ የኔ ደስታ ገባሽ? ስለዚህ ይዘሽው ትመጫለሽ። ስለሱ እንተዋወቃለን። ስለሱ የሚያውቁ ሰዎችን እኔ ቼክ አድርጊ ምናምን በደንብ ማንነቱ ታይቶ ምን ብሎ ጥሩ ሰው ከሆነ እግዚአብሔር ላንቺ የሚገባሽ አይነት ህይወት ሰጥቶሻል ማለት ነው። ስለዚህ እኔ ያንቺ ደስታ ስለሚያስደስተኝ ያንቺ ድብርት ያው እንደ ጓደኛ እንደ ወንድም እኔንም ስለሚያስጨንቀኝ ነው ይሄን ያክል ጊዜ ካልነገርሽኝ እያልኩ ሳስጨንቅሽ የነበረው። ካስጨነቅኩሽ በጣም ይቅርታ። ለማንኛውም ውድ ቤተሰቦቻችን ሻይ ጋብዘኝ። ትታኝ ሳትሄድ እኔም ሳልሄድ ሻይ ልጋብዛችሁ። በዚህ ብርድ ሻይ ነው ፈልጊ። ሻይ ነው ባልሽን አስፈቅጂ። አሁንማ እኮ ባለ ትዳር ነሽ። እንደፈለጉ ሄዶ መጠጣት ምናምን የለም። ምንም ማድረግ አይቻልም። እንዲህ ነው ትዳር ሲያዝ እንደዚህ ነው። ለማንኛውም እጋብዝሻለሁ። እሺ አንተ ዝጋው። እኔ ነኝ የጀመርኩት፣ አንተ ዝጋው። እሺ እጋብዝሻለሁ። እንሄዳለን። ውድ ቤተሰቦቻችን እስካሁን ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። በጣም እንወዳችኋለን፣ እናከብራችኋለን። ጉዳዩን እስከ መጨረሻው የሚጣራ ይሆናል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።